ዋው በጣም ደስ ትላላችሁ። ሌላ ዓላማ እንዳላችሁ ቀድማችሁ ብትናገሩ ጥሩ ነበር አይደል? እንዲያርና አይደለም እኮ ሚራ ነገሮች አንቺ እንደምታስቢያለሽ። እሷ ሲጀመር ተናዳ ወይም ደግሞ ቀንታ አይደለም። ይሄን ነገር እነሱ ይፈልጉታል። ለዛ ነው አይደለ? ምን አልሽ አንቺ ባለጌ? ድሮም እዚህ መጣሽ ለመባለግ እንደሆነ ገብቶኝ ነበር። ግን ቆይ ከብድሽ ከሁለት ንባሞች ጋር መባለግ አንቺን ልጠይቅሽ እንጂ እንዴት ነው አልከበደሽ? ካንቺ ልማር። ዝም በይ እንጂ ሚራ ተረጋጊ። እሷ ምንም አላረገችም። እና ጥፋተኛው አንተ ነህ። ይኸውልሽ ላስረዳሽ። አትቸገር። ምንም የሚያመልጠኝ ነገር የለም። ሁሉም ነገር አይቼዋለሁ። ሚራ በጣም አዝናለሁ። ዝም በይ አድናን። ደህና ነህ? በጣም ይቅርታ በእኔ ምክንያት ጮህችብሽ አይደለም? ለእኔ ችግር የለውም። እኔ እና እሷ በደንብ ተግባብተናል። እሺ በቃ ተረጋጊ አንቺ። እኔ ለማንኛውም ይችላል ነግራት። እሺ አድናን ይበልጥ ሳቅ እኮ በጣም ወደድኩ። ደግሞ ከነዚህ ጭራቆች አስለቅቀሃለሁ። አንቺ በቃ አታንኳኪም አይደል? ደግሞ ምን ሆነሽ ነው? እቺ ማትረባ እኮ አድናን አጥፋት አገኘኋት። ታዲያ ምን አገባሽ? እሱም እኮ ወዷታል አይደል እንዴ? ስሚ ሚራ፣ እኛ ይሄንን አጋጣሚ ተጠቅመን አላማችን ነው ማሳካት ያለብን። በቃ እቺ ልጅ ከዚህ ካልሄደች መቼም ሰላም አናገኝም ሮቤል። እሷ ደግሞ አትሄድማ ሚራ። ያለበለዚያ መግደል ነው ብዬሽ ነበር መጀመሪያ። አሁንማ በቃ አድናን ወዷታል። ከዚህ በኋላ እሷን ለመግደል ጭራሽ የማይታሰብ ነገሩ ነው የጠማው። እና በቃ ዝም ብለን እንያት ሮቤል። ልበታትነን እኮ ነው። ይኸውልሽ ሚራ፣ እሱን ለእኔ ተይው። በዛም በዚህም ብዬ አላማችንን አሳካዋለሁ። አላውቅም እባክህ። እኔ ሁሉም ነገር ግራ እያጋባኝ ነው። አንቺ ነሽ ደግሞ አሁን አልረጋጋ እያልሻለሁ። ሮቤል ባንተ አስፈራራችኝ እኮ። ሮቤልን እወደዋለሁ አለችኝ። ተያት፣ በደንብ ገብቶኛል። እኔ ጋር መታ ድራማ ለመስራት ይሞክርሽ ነበር። ሮቤል አትወኝም አይደል? መቼም አልተውሽም። የኔ ቆንጆ ያንን እንጂ ትወደው ከፈለገች እኔ ስለሷ አይመለከተኝም። ሮቤል እኔ ግን በአንተ ከመጣችብኝ አልችልም። አይሆንም ሚራ፣ አይሆንም። እሱንማ መጠቀም ይኖርብናል። ለነጋችን ይጠቅመናል ሚራይ። እሺ ሮቤል፣ አሁን እኮ በጣም በቂ ነገር አለ። ይበቃናል ሮቤል እባክህ። ሚራ፣ ይሄ ቤት ተሽጦ ካልሆነ ምንም ነገር አታስቢው። ምንም በቂ ነገር የለን። በቃ ይሄ ቤት ካልተሸጠ ምንም ህይወት የለንም። ወቂ። እሺ እስከ መቼ ነው እንደዚህ የምንሆነው? ትንሽ ቀን እንዴ፣ ቢያንስ ቤቱን ተሽጦ እጃችን እስክናስገባ ድረስ ትንሽ ቀን። እኔ ግን በጣም ነው የሰለቸኝ። በጣም እቺ ደግሞ ያማታል። ቆይ የምር ማፈቅራት ነው እንደሚመስላት ደነዝ። አሁን አድናን ወንድሜ ለሆናን ወዳታል። ስለዚህ አሁን እሷን መንጠቅ ነው የምፈልገው። እሱ ያዘውን ነገር እንዳለ ነጥቄ ወስዳለሁ። ለመባለጉ ውጭ አይሻለም ነበር? ሚራ እንደዛ አይደለም። አንቺ እንዳሰብሽው አይደለም። እሺ እንዳሰብኩት አይደለም። እንዳየሁትስ? እባክሽ ተረጅኝ ሚራ። ስማኝ፣ ከኔ ጋር ሰላም ሆነ መቀጠል ትፈልጋለህ? ልጅን ማሳደግስ? በጣም እፈልጋለሁ እንጂ። ስለዚህ አሁን እኔ ካንተ አንድ ነገር እፈልጋለሁ። ምን? እሺ የፈለግሽውን ንገሪኝ፣ አደርጋለሁ። ሉህናን ከዚህ ቤት አስወጣል። በቃ ሰምተኸኛል አይደል? እንደሱ ማድረግ አልችልም። ምን? እንዴ ልጅና ላስታውስህ፣ ሚስት እሷ ሳትሆን እኔ ነኝ። እንዴ እንደሱ ማለት እኮ አይደለም ሚራ። ግን ደግሞ ምንም ግን አልፈልግም። አስወጣልኝ ብያለሁ። አስወጣል። ትሰማለህ? በገዛ ቤት እኔን አስረግዘ ከሌላ ሴት ጋር ስትሆን ማየት አልፈልግም። አውቃለሁ ሁሉም ነገር እኮ የኔ ጥፋት ነው። ግን ደግሞ በቃ ጥፋቴን የማስተካከልበት የተወሰነ ጊዜ እንኳን ስጪኝ። ሉህናን ከዚህ ሂጂ ማለት ይሄን ያህል ከባድ ነገር አለ? ከፈለክ ቤት ተከራይታ አስቀምጣት። ቆይ እንዴት ከዚህ እጅላታለሁ? የሳራን እህት። ኧረ እባክህ ነው እንዴ? ቆይ የሳራት ስለሆነች ነው ወይስ ውሽማክ ስለሆነች? አብራ ስለምትልከሰከስ አብራ ስለምትጋደም ነው? ሁሉም የማይሆን ነገር ነው እያወራሽ ያለሽው። እባክሽ ሚራ ተረጂኝ። ምርጫው ያንተ ነው። ወይ እኔና ልጅን ትመርጣለህ፣ አለበለዚያ ደግሞ ሉህና። ሚራ እንዴት ሲሚ
አንተ ምን ልትሰራ መጣ ደግሞ? ሉሃና ቅድም ያልሽ ነገር ልቤን ነካኝ። ማንም እኮ እንደዚህ ብሎኝ ያውቃል። የእውነት አምነኸኝ ነው ግን? አዎ አምኜሻለሁ። እኔ አላመንኩም። ቆይ እኔ ላለማመን ምክንያት አለሽ? ተመሳሳይ ሰዎች እንደሆነን እኮ ነግሬኝ ነበር። እኔ እናንተ ሰዎችን በቀላሉ ምናምን ሰዎች አይደለን። ካሰብኩሽ በላይ አስተዋይ ልጅ ነሽ። አይ በማስተዋል እንኳን ትንሽ ስለምትበልጠኝ እኮ ነው ባንተ ላይ የተሳብኩት። ቆይ ወደሽኝ? ሴት እኮ ነኝ። ወድጃለሁ ማለት አልችልም። ያው ካንተ እስከሚመጣ ጠብቃለሁ። እውነት ለመናገር ሉሃና እኔ በቃ ገና ያየሁሽ ሰዓት ነው የደነገጥኩት። ለምን ደነገጥክ? ሳራን ስለምመስል ነው? ኧረ አይደለም። ለብዙ ሰው ሳራ ልትመስይ ትችያለሽ። ለእኔ ግን ምንሽም ሳራን አልመሰለኝም። አንቺ የሆነ በቃ የተለየሽና ልዩ የሆነ ነገር ያለሽ ልጅ ነሽ። መቼም የተሸወድኩልህ መስሎ ነው አይደል? እንደዚህ የምትቀባጥረው አንተ አስመሳይ። እሺ ቆይ አብረን መሆን እንችላለን ወይስ? እንችላለን፣ ግን በአንድ ነገር የምንስማማ ከሆነ ነው። ምን? ንገሪኝ። ሚራን መተው አለብህ። በቃ ከዛ እኔ እናንተ ብቻችን ሆነን ፍላጎታችንን እናሳካለን። አታስቢ፣ ችግር የለውም። ያው ካንቺ የሚበልጥ ነገር እኮ የለም። እሺ ተስማምተናል። ወንድም የሚፈልገውን ነገር እንዳለ ወስድበታለሁ። ይሄንን ለማድረግ ደግሞ ለአንዲትም ቀን አልተኛም። በቃ አሁን ለወንድም ልንገረው። አይ ትንሽ አንታገስም? ማለቴ ሚራ ካወቀች ነገሩን ታበላሽዋለች። ምን አገባት እሷ እንዴ? ብቻ ይኸውልሽ እሱ በእኛ ግንኙነት ብቻ ይስማማ። ቆይ ሮቢ ግን የእውነት አሁን አንተ እኔ ጋር የመጣኸው ወንድም እኔ እንዳፈቀረኝ ሚራ ነግራህ ነው አይደለ? አይደለም። ቆይ ግን እንዴት እንደዚህ ያለሽ? ሮቤል ሚራ ላይ ስትጫወት እንደነበረው መቼም እኔ ላይ ለመጫወት አስበው አይደለም አይደል? እኔ ቆንጆ ሚራና አንቺማ ምናችሁም እኮ አይገናኝም። አንቺ በጣም የተለየሽ ነሽ። አንቺን የመሰለሽ ቆንጆ ላይ ማልጫወት እንኳን አልችልም። በቃላት እንኳን የምታለል ሴት ስላልሆንኩኝ ከቃላት ከፍ ያለ ነገር ማቅረብ ሊኖርብኝ ይችላል። ወይ ከቃላት የበለጠሽ ምን? አንቺን ያስደስትሽ እንጂ ለእኔ ችግር የለውም፣ አደርገዋለሁ። በጊዜ ሂደት ምን ማድረግ እንዳለብን እናያለን። ቆይ ግን አድናን እኔን ማፍቀሩ ፍቅራችን ላይ ምንም አይነት ችግር አያመጣም? ምን አገባኝ። በቃ ጥያቄው አንቺ ማንን ነው የምታፈቅሩ ነው። መልሱ እኮ ግልጽ ነው። ምንድነው? ንገሪኝ። አንተ ነው ሮቢ። ሲጀመር እንዴት ባለ ትዳር ላፈቅር እችላለሁ? እሱን እኮ ነው የምልሽ የኔ ቆንጆ። በቃ አረፍት አድርጊ እሺ? እሺ አረፍት አድርጊ እሺ? መቼም ደስተኛ ሆና አትኖርም። እቺ ነች ያንተ የሆነው ሁሉ ወስድብሃለሁ። አንተ ደደብ ቀይታኛለህ። እኔ ሉሃና አይደለሁም፣ ሰራልሃለሁ። ለእህቴ ስል የማልከፍለው መስዋዕትነት የለም። ደግሞ መኔ እህቴ ያለችበት በቅርቡ ደርስበታለሁ። ከዛም ማደርገውን እኔ አውቃለሁ። እኔ ሉሃና አይደለሁም። ወንድሜ ምን ሆነ ነው እዚህ ውስጥ ገብታተኛም?
አናቴ ሊፈነዳ ነው ወንድሜ። ምንድነው? ምን የተፈጠረ ነገር አለ እንዴ? ከሚራ ጋር ተጣልተናል። ምን ነው ማለቴ? ለምን? ምን ተፈጠረ? ቆይ ሎሃና እና እኔን አብራን ይዛን በጣም ተበሳጭታብናለች። አድናን፣ እኔ አናግራታለሁ። አንተ ተረጋጋ። አሁንም በቃ ወስኜ ሎሃናን ከዚህ ቤት መሸኘት ነው ያለብኝ። አድናን ምን ሆነሃል? ቆይ እሺ፣ ከዛስ ሸኝታትስ ምን ልታደርግ? አላውቅም። በቃ ከዛ በኋላ ግን ያረገዘችልኝ ሚራ ሚስቴ ስለሆነች እሷን ብቻ ነው ማስቀደም ያለብኝ። ወንድሜ ሎሃና መቼም ከዚያ አትሄድም፣ መቼም። እና ልጄና ሚስቴ ልጣ? ቆይ እንደዛ ነው የምታስበው? ቆየህ እኮ ካጣ። ማለት ምን ማለት ነው? ማለቴ ከሎሃና ፍቅር የያዘ ቀን ነው ሁሉም ነገር ያበቃው። እሷም እኮ ታፈቅረኛለች። ምን? የእውነትን ነው አድናን? አዎ እማማ ትሙት አፈቅርሃለሁ አለች። አይ አይሆንም፣ 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 በፍጹም አይደረግም። ምን ነው? ምን ሆነ የደነገጥከው? አረ ምንም፣ እንደው ገርሞኝ ነው እንጂ ሁሉም ሰው አስመሳይ ነው ማለት ነው። እቺ ውሻ ሸወደች። ንገረኝ፣ ምን ተፈጥሮ ነው? ንገረኝ ወንድሜ። ሎሃና እኮ እኔንም አፈቅርሃለሁ ብላኛለች። መቼ? ከምርህን ነው ሮቤል? አሁን ከሷ ክፍል ነው እኮ የመጣሁት። ማለቴ አብረን ለመሆን ወሰንን። ሮቤል አደራ እየዋሸኝ አይደለም አይደል? እንዴ ወንድሜ፣ ቆይ ለምን ዋሻለሁ? እስቲ ደግሞ አስቦ እንዴት እንደዚህ ነገር እሱ ዋሻለሁ? አንተ እንደምትወዳት እያወቅኩኝ እንዴት ሁሉ ነገር ያደርጋል ብለህ አሰብክ? በቃ እሷ እኔ እንዳፈቀረች ስትነግረኝ እኔም ለእሷ ጥሩ ስሜት ስለነበረኝ አምኜ ተቀበልኳት። ደስ ይላል ወንድሜ። ምንም ማድረግ አልችልም። ያንተ የሆነ ነገር ሁሉ የኔና የኔ ብቻ ነው። ይቅርታ ወንድሜ፣ ያው እንደምፈልጋት ታውቃለሁ፣ ግን እኔ መቼም እሷ ማላገኛት ብለኝ እንጂ። መልካሙ ሊግጠማችሁ ወንድሜ። አሜን አሜን ወንድሜ። በቃ እኔ ትንሽ ስለደከመኝ ገብቼ ልተኛ። አንተም አትቆይ እሺ? ምንም አረባው ነኝ። አንቺ ባለጌ ቤቴን ለቀሽልኝ ሂጂ ብዬሻለሁ። አንቺ ግን ልትሄጂ አልቻልሽም። ያምሻል እንዴ? ልገኝ ነው? አዎ እገልሻለሁ። አንቺ የመጣሽ ቤቴን ተመሰቀቅብኝ ነው። ሲጀመር እኮ ያንቺ ህይወት ተመሰቃቅሏል። ባልሽና የባልሽን ወንድም ራስ እኮ መለየት ከብዶሻል። እሱን አንቺ ምን አገባሽ? ይልቅ አንድ ነገር ጠይቅሽ። ቆይ ፍላጎትሽ ምንድነው? የምትፈልጊውን ላድርግልሽ? ሳራ የት ነች? ይሄን መመለስ ትችላለሽ ሚራ? አላውቅም። ከዚህ ሄዳለች እኮ አልኩሽ። አላመንኩሽም። ሳራ ለኔ ለእህቷ ሳናግረኝ የትም አትሄድም። ሳራ ምንድነው የሆነችው? አላውቅም። ቆይ ለምን ድርቅ የምትይው ነው? ወይስ ሌላ ዓላማ አለሽ? አዎ በደንብ አለኝ። እሺ ምንድነው? ንገሪኝ። ያንቺንና የዛይሮቤልን ጉድ ማጋለጥ። ሉሃና፣ እኔ ላንቺ መቼም ምሕረት አላደርግልሽም። ሚራ፣ እኔም ካንቺ ምሕረት አልጠይቅም። ትሰሚያለሽ? ቀይ መስመሮችን በሙሉ በጣጥሰሽ አልፈሻል። አንቺ ውሻ ነሽ፣ የውሻ ልጅ። ቀይ መስመር ቢኖርሽ ኖሮማ ከባልሽ ወንድም ጋር አትጋደሚም ነበር። በዘራችሁ ቀዥቃዣ ናችሁ ልበል? ምን ማለት ነው ደግሞ? ሴትዮ ያማታል እንዴ? ምን ነው ዛሬ በጠዋት መጣሽ? አድናን የለም? እኔና እሱ ተጣልተናል። ለምን? ምን ተፈጠረ? እረስታው ነው ወይስ አውቀህ ነው?
በቃ ሚራ በቃ አንቺ ተይ እስቲ እንዴ ምን ማለት ነው ተይ እና ዝም እንደሆነ የፈለከው እንዴ ሮቤል እንደዛ ማለት ሳይሆን አትጣዩ ዓላማችንን አስቢ ማለት ነው ይሄ በፍጹም የኛ ዓላማ አይደለም እኔ እሷን ተለማምጬ መኖር አልችልም ወይ ካድናን ጋር መኮራረፍ እኮ ዓላማችን አይደል እባክህን ተረዳኝ ሮቤል እኔ እዚህ ቤት ውስጥ አንድ ቀንም መቆየት ሰልችቶኛል ስለዚህ እና ስለሰለች ምን ይምጣ እንዴ አንቺ ወይ ምን ሆነሻል ዓላማችን እኮ አድናን ማስወጣት ነው እንጂ እኛ መውጣት አይደለም ያለብን እሺ መች ነው ፍቅራችንን የምንኖረው አድናን ያለው ሁሉ ነገራቱ ባዶ እጁን ሲቀር ወይኔ ጉዴ አድናን አትበለኝ ሮቤል የሱን ዱካ ስንከተል እኛ ገደል እየገባን እኮ ነው ያለነው አይታየም እንዴ አይ ሚራ ተሳስተሻል ይኸውልሽ አድናን ያለው ነገር ሁሉ ለኔ የሚገባ ነው ስለዚህ እሱ ከስሮ ሲወርቅ ስናይ ብቻ ነው ሁሉንም ነገር ማድረግ የምንችለው ሁሉ ጊዜ መቅደም የለም አንዳንድ ጊዜ መቀደምም አለ አንቺ ካልተዘናጋሽ በስተቀር መቀደም የሚባል ነገር ጭራሽ የለም ይኸውልህ አድናን አገኘን ማለት መሞታችን ነው ይሄንን ወቅ እሱን አታስቢ ሚራ በቃ አንቺ ዝም ብለሽ አትጨነቂ ሮቤል እኔ እኮ ዝም ብዬ አይደለም የተጨነቅኩ ያለሁት አሁን ላይ ሉሃናን አፍቅሯታል እኔም ፈቶ እሷን ያገባታል ከዛ እናንተ በዜሮ ወጣን ማለት እኮ ነው አይ አይሆንም አያገባት መቼም አያገባት መመኝ እኔ እንጃ ሮቤል እኔ ምንም አላውቅም በጣም እየፈራው ነው ነገሮች እኮ ምንም ባሰብናቸው መንገድ እየሄዱልን አይደለም ባሰብንላቸው መንገድ ብቻ የሚሄዱ ቢሆን ነበር እኮ ማለት አልገባኝም አይሻ ችግር መፈጠሩ እኮ ጉዳዩ በአግባቡ እየሄደ መሆኑን ያሳያል ሮቤል እኔ በፍጹም ያንተ ቋንቋ አይገባኝም እኔ የማውቀው አንተን በጣም አፈቅርሃለሁ አንተን ማጣት አልችልም ይሄንን ወቅ ደግሞ አይገባትም እንዴ ምን አይነት ደነዝ ነች ጨቅጫቃ አስታስጠላ ከዚህ በኋላ አልፈልግሽም አድናን የሚፈልገው ነው የምፈልገው ከዚህ በኋላ ታርጌቴ ሉሃና ብቻ ነች እሷንም እነጥቀዋለሁ ምን ነው በር ላይ አገቢም እንዴ ልገባ ነው ግን ተኝቶ ይሆናል ብዬ ነው ምን ነው ደህና አይደለህም እንዴ አይ ደህና ነኝ ደስ ብሎኛል ስላንቺ ስለኔ ምን ተጨነቂ መልካም እመኝልሻለሁ የምታወራው ነገር ምንም እየገባኝ አይደለም ታብራራልኛለህ የሚገርመኝ ፍቅር ከጥላቻም ይወለዳል ይቅርታ ግን አሁንም ግልጽ አይደለም እዚህ ቤት ከገባሽ ቀን ጀምሮ ሙሉ በሙሉ መጣየው ሮቤልን ነበር አሁን ግን ነገሮች ሁሉ ተቀይረውና ተገለባብጠው መታፈቅ እንዳጨርሱ አድናን እኔ አሁንም ቢሆን ከሮቤል ጋር ምንም ነገር የለኝም አድናን ማላቅ መስሏት አፍቅራኛው ወይንስ ሁለታችን ላይ የተጫወተችብን ነው ሰማኛለህ አሁን ያፍቅራለሁ ግን እንደማያፈቅርኩት ሰው ሌላ ነው ከገባውም ደግሞ እንደማፈቅራው ነገር ያለው ካልገባው ግን ምንም ማድረግ አልችልም እሺ አትናደጂ ሉሃና አልተናደድኩም የእውነት እንዳንተ አይነት ንጹህ ሰው አይቻላልም እውነትሽን ነው አዎ ፈጣሪ ልብህን አይቀይረው አሜን ቆይ ግን ሮቤል ክፍል ምን ልታደርግ ነው የምትገቢው አድናን እኔ በጣም ብዙ ለነገር የምፈልጋቸው ነገሮች አሉ ግን ደግሞ አሁን ጊዜው አይደለም ስለዚህ ትንሽ ታገሰኝ እየጠየቅኩሽን ግን አልመለስሽልኝም ሮቤል ክፍል መግባቴም ከምነግር ነገር ጋር ምን ያገናኘዋል እሺ ግቢ እሺ ሉሃና በጣም ግራ እያጋባሽ ነው እንዴት ነሽ ሚራ ሉሃናን አስወጣት ሉሃናን አላስወጣትም ሚራ ስለዚህ እኔ ልውጣ እሱ ነው የቀረኝ አንቺም አትወጪ ከትንሽ ጊዜ በኋላ ሮቤልና ሉሃና ይወጣሉ ሮቤል ወዴት ብዙም አታውቂው ነገር ተፈጥሯል እንዳውቀው ነገርኛ ግን የእውነት የምታፈቅረው ይመስልሻል ማንች እሷ ሉሃና ሮቤልን ምን ማለት ነው ደግሞ ይሄ ፍቅራቸውን እኮ ተገላለጹ አብረው ለመሆን የወሰኑ ይመስለኛል እንዴ ይሄማ ቀልድ መሆን አለበት ምን ሆነሽ ነው ተናደድሽ ቆይ ሚራ ስማኝ እቻ አስመሳይ ሮቤልን ተጫወትበት መፍቀድ የለብንም አንተ እንደሆነ ሞኝ ስለሆንክ ነው ሞኝ ማረለው
ልጅቷ በጣም ጥሩ ልጅ ነች። ከሮቤል ጋር ደግሞ ጥሩ ጥንድ ይወጣቸዋል። ነችና ኧረ እባክህ አንተን ያልከው ይሄንን? ኧረ አይደለም ራሳቸው ናቸው የወሰኑት እኮ። አንተ ይሄን እንዴት አወቅ? ሮቤልም ራሱ አልሆነም ነግረውኛል። ደግሞ አብረው በመሆናቸው ደስተኞች ናቸው። በፍጹም አይደረግም። ተላለቅናታ። ሚራ በሰላም ነው? እየነገርኩሽ ያለውን ነገር እኮ እንዲያውም ያስደስትሽ እንጂ የሚያናድድሽ አልነበረም። ሊገባክ አይችልም። አንተ ከቻልክ ዝም በል። ያኔ እንደምታፈቅር የነገርሽኝ ራስሽ እኮ ነሽ። ጥሩ ሰው መስላኝ ነበረ። እሷ ግን ውስጡን የምትሄድ ምስጥ ነች። ምስጥ እንኳን አይደለች ሚራ። ደግሞ በዛ ላይ ሮቤል ሕፃን ልጅ አይደለም። የሚጠቅመውንና የማይጠቅመውን የሚጎዳውን በሙሉ ለይቶ የሚያውቅ ሰው ነው። አይ በፍጹም አይሆኑም፣ መቼም አይሆኑም። ቆይ ምንድነው ችግርሽ? ሮቤል ቢያገባ እኮ ጥቅሙ ለኛም ነው። አያገባም እሱ። እኔ የምልህ ቆይ ግን ለምንድን ነው መራመድ እየቻልክ ወንድም መሸወድ የፈለከው? ምን ነው? አይ እየቀዳሽ መስሎኝ ነው። አታምነኝም እንዴ? አይ እንደዛ ማለት አይደለም፣ ለጥንቃቄ ያለው። አይ ሮቢ፣ ፍቅርና ጥርጣሬ እንኳን አብሮ አይሄዱ። ችግር የለውም። ያው ለፍቅር ገና አዲስ ነኝ። ፍቅርን እስከለማመደው ድረስ ትንሽ ታገሽ። ችግር የለም። ግን በጣም ደስ የምትል ተጠራጣሪ ነህ። አዎ ህይወት ውስጥ ለማንም ምንም የለም። ልክ ነህ። እኔም በሱ አምናለሁ። ለራስ ብቻ ነው ያለው። አሁን ግን አንድ የራሴ መላት ሰው አለች። አይ ትንሽም ቆይ፣ ለዚህ ነገር ዝግጁ አይደለሁም። ግን እኮ እንደዚህ አይነት ነገር በዝግጅት ሳይሆን በድንገት ሲሆን ነው ደስ የሚለው። ግዴታ መዘጋጀት አይጠበቅብሽ። ከሚራ ጋር እንደዚህ ነበር የምታደርጉት? አዎ፣ ግን እሷን አላፈቅራትም። ያው የግዴ ነበር። እኔ እንኳን ከሚራ በጣም እለያለሁ። ሳልዘጋጅ የማደርገው ነገር የለም። ምን ነው ድንግለሽ? አዎ ነኝ። በዚህ መንገድ ከማንም ጋር አልሆንኩም። በጣም ደስ ይላል። እና ጨዋል ታደርጊ ነው። አንተ ጥሩ ልብ እንዳለ እንኳን አይቻለሁ። ግን እንደዚህ ለመሆኑ ምክንያት ማን እንደሆነ አልገባኝም። እሱን ቀስ ብዬ እነግርሻለሁ። ለምን? እኔ እኮ በደንብ ላውቅ እፈልጋለሁ። ያው ሳውቅ አይደለ ውስጤ ላንተ በደንብ እየተከፈተ መሄደው። እኔም በደንብ ብንተዋወቅ ደስ ይለኛል። አያገባም ማለት ምን ማለት ነው? ሲጀምር እሱ አግብቶ ከወጣ እኮ እኛም ጊዜ ይኖረናል አይደል? ምንድን ከዛ ስን የምለው አንቺስ ምን ማለቴ እኛ ያለሱ ማን አለን እንዴ? በጣም ተላምደናል እኮ። እኛ ልጅ እንወልዳለን። ባካድማ እንደዛ አይሆንም። አሁን እውነት እሷ ከነ ዊልቸሩ ታገባዋለች? አዎ ትወስናለች። አሁን ራሱ አብረው ናቸው። የት ማለቴ? አብሮ ማለት ሮቤል ክፍል ነው። ምን ሆነሻል አንቺ? ቆይ አይ በፍጹም ሮቤል ከሷው ጋር መሆን የለበት እንዴ። ቆይ ምን ሆነሃል? ከዛ ሁሉ ድብርት እንዴት እንዳወጣው ታውቃለህ አይደል? አሁን ደግሞ እሷ እንድታሰቃየው እንደምትፈልገው ሉና አትጎዳውም። አትጨነቂ። ደግሞ ለወንድሜ እንደዚህ ስለምትሳሽለት በጣም አመሰግናለሁ። ቆይ አውርቻት ልምጣ። እንዴ ምን ታደርጊያለሽ? አሁንም የሁለቱ ጊዜ ብቻ ነው። ግልጽ እኮ ነው። ልጅቷ ሌላ ተልኮ አላት። ሚራ አንቺ እዚህ ውስጥ አትግቢ፣ አያገባሽም። እሺ ቢያንስ አይቻቸው ልምጣ። ታዲያ ለምን አንተዋወቅም? ትውውቁ ከዚህ ቢጀምርስ ታዲያ? አንቺ ማትረቢ ነውጪ፣ ከዚህ ነውጪ። አንቺ አምሽን እንዴ? በማይው ሰዓት እኮ ነው የመጣሽው። አንቺ ውሻ ልክስክስ። ያጣለማኝ ተሳድቦ ይዳል አሉ። ሰማያለሽ? ከእንግዲህ ሮቤል ነው። በቃ በኋላ መለሳለሽ። ምንድን ነው የምሰማው? ቆይ ምንም ያየሁትስ ምንድን ነው? ቆይ ምን ለማድረግ እየሞከርክ ነበር? አላውቅም። አብረኙን ብላ እየለመነች። አረ ልስማት የነበረውስ? ሜራ ልስማት እኮ አልነበረም። ዝም በል ሮቤል፣ እያንዳንዱን ነገር አይቻለሁ። ሜራ ቆይ ያየሽው ነገር እኮ የለም። እኔ ምንም አላደረኩም እያልኩሽ። ልትጫወትብኝ አስበህ ከሆነ ሮቤል በጣም ተሳስተሃል። ሜራ ቆይ እስቲ ተረጋጊ። መጀመሪያ ምን እንደምትሆን ለማየት ፈልጌ ነበር። በቃ አለቀ እንዴ አይደል? ምን እንደምትሆን ለማየት ብለህ ሳምካት። ከዛ ደግሞ ምን እንደምትሆን ለማየት ብለህ አብረሃት ተኛክ። እሺ ከዛስ? ነገሮች በዛ መንገድ አይሄዱም። ሜራ ለምን አሰብኝ? እሺ እና በምን መንገድ ነበር የሚሄዱት?
ሁሉም ነገር እኮ ግልጽ ነበር። እኔ ይሄኔ ባልመጣባችሁ ኖሮ አልጋ ላይ ነበራችሁ። የማደርገው ነገር ሁሉ የማደርገው ቢገባሽ ለእኔና ለአንቺ ስል ነው። እሺ እንዴ አልገባኝም። ለእኔና ለአንቺ ማለት ምን ማለት ነው? የኔና የአንቺን ግንኙነት ለማስተካከል ነው። ሰማያለሽ? ሉና ስለኔና ስለአንቺ ግንኙነት ታውቃለች። አሁን ሄዳ ለአድናን ነግረው ነገሩን ከማወቅ በፊት እኔ ከሷ ጋር መሆኔ አንቺ እንዳይጠራጠር ያደርግሻል። በቃ ዝም በል። አልጨረስኩም። ስመጣ እንቀጥላለን። ምን ነው አንቺ ልጅ ግን ንቀትሽ በዛል መሰለሽም? እኔ ምን አደረኩ? ቆይ ራስሽን ተቆጣጠር እንጂ። ዝጊ አፍሽን። እኔ ላይ እንደፈለሽ መፈታችን አፍሽን። ቆይ የኔ ጥፋት ምንድነው? እኔን ወደደኝ፣ አንቺን ደግሞ ተወሽ። ምን ላድርግ? እኔ አንቺን ፈልጎሽ አይደለም። ኧረ እና ታዲያ ምን ሆኖ ነው እንደዛ ሲያደርገኝ ነበረው? ለአንቺ መናገር አይጠበቅብኝ፣ ግን ደግሞ ፈልጎኝ ነው ብለሽ ደስ አይበልሽ። ሮቢ እኮ ጥበበኛ ነው። መቼም ከኔ ጋር የሆነው በምክንያት እንደሆነ ነግሮ ሸወደሻል? እየሸወደኝ አይደለም፣ እውነቱን። ሞኝ እድሜ ልክሽን ሲጫወትብሽ ይኖራል። ደግሞ ለእኔ ስላንቺ የነገረኝን ብትሰሚ። ምንድን ነው የነገረሽ ስለኔ? አይ ይሄ እንኳን የሁለት ፍቅረኛሞች ሚስጥር ነው፣ አልነግርሽም። እገልሻለሁ። ትሰሚኛለሽ? ደግሞ እንደ ማስቲካ እንጂ እኮ ነው የሚተፋሽ። በህይወትሽ ነው የሚቀልድብሽ። እሱን እንኳን ምናየው ይሆናል። አንቺ ግን ለእኔ አትጨነቂ። መሞት ትፈልጊያለሽ? መኖር እንኳን እንዳንቺ ኃጢአት ከሆነ በሞትም ግድ የለኝም። ስለዚህ ሞትሽን አፋጥንልሻለሁ። ከባልሽ ወንድም ጋር እየማገጥሽ እኮ ቀድመሽ ሞተሻል። እኔ እስከማውቀው ደግሞ የሞተ ሰው አይገልም። ትሰሚኛለሽ? እሱ የኔ ህይወት ነው፣ አንቺን አያገባሽም። ይሄም ደግሞ የኔ ህይወት ነው፣ አያገባሽም። ሄደሽ ትዳርሽን ተንከባከቢ። ግን ደግሞ የሚያሳዝነው አንድ ነገር ልንገርሽ፣ ሮቤል አንቺን አይፈልግሽም። ባይፈልገኝማ እኔን ለመሳም እንደዛ ይታገለኝም ነበር። መቼም የተሻለ አይደል? ሉሃና ዝም በይ። ስሚ ሚራ፣ የማይድን ስታክም የማይሞት ትዳርሽን ይገደልሽ። እመኚ ሉሃና፣ አንቺ ውሻ ልጅ እገልሻለሁ። ሮቤል ተነስ፣ እየሰማኝ እንደሆነ አውቃለሁ። ተነስ። ምን ሆነሻል? ቆይ እንዴ እኔን ምን ሆነሻል? ቆይ እንደዚህ ምን አናደደሽ? እና አንተ እንደጥቃቂ እንድስቅ ነው የምትፈልገው? እንዴ ቆይ ማን ነው የምትወስድብሽ? ነው ቆይ አንቺ ብቻ ዝም በል ሮቤል። ሁሉንም ነገር አድናን ነግሮኛል። እና ቆይ አድናን ነው የምታምኚው? እኔ ነው አላውቅም፣ ግን አሁን በጣም ተናድጃለሁ ሮቤል። አንድ ነገር መወሰን አለብን። ከዚህ መሄድ አለብን ብያለሁ። ኧረ እባክሽ ምን ሆነሽ ነው? ቆይ እንደዚህ ዝም ብለሽ የምትበሳጭው? ጽንሱንም ትጎጂዋለሽ። ስለምን ጽንስ ነው የምታወራው? አሁን ቆይ በዚህ ስለተናደድሽ ነው እንደዚህ አይነት ነገር የምታወሪው? እርግዝና የሚባል ነገር የለም። እኔ እርጉዝ አይደለሁም። ማለት እየቀለድሽ ነው? ምንም አልቀለድኩም፣ እውነቴን ነው ሮቤል። እኔ እርጉዝ አይደለሁም። እስከዛሬም ዋሽቻለሁ። ሚራ የእውነት በጣም እየተናደድኩ ነው። እውነቱን ብትናገር ይሻልሽ። እውነቱን ልንገርክ፣ እኔ እርጉዝ አይደለሁም። ምን? እውነቴን ነው። ምንም እርግዝና ብሎ ነገር ምን? እርግዝና የሚባል የለም ነው ያልሽው?